ልጅ በረከት ነው የሚባልበት ዘመን የድሮ እየሆነ ነው። ዘንድሮ ወንዱም ነፃነቱን ሴቱም የሰውነት ቅርጹን መጠበቅ ይፈልጋል። ልጅ ከበረከትነቱ ይልቅ መታሰሪያ እየሆነ ነው። ተረጋግቶ ቤተሰብ ከመመስረት ይልቅ ለስራ ቅድሚያ እየተሰጠ ነው። ይህን ፍላጎት የሚያጸናላቸው ሕክምናም በየአማራጩ እየተፈጠረ ነው። ከጊዜያዊ የወሊድ መቆጣጠሪያ እስከ መጨረሻው መካን የሚያደርግ ሕክምና ተጠቃሚው ከጊዜ ወደ ጊዜ እየጨመረ ነው። ይህ ዜና ከአሜሪካዋ ሆሊውድ የተሰማ ቢሆን ኖሮ አይገርምም ነበር። በዛሬው የልዩ እይታ ትንታኔ ጎረቤት አገር ከሆነችው ኬንያ መካንነትን የመረጡ ሴቶች መጨመራቸውን የተመለከተ ትንታኔ ይዤላችሁ መጥቻለሁ። ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳባችሁንም በኮሜንት ንገሩን። የ28 ዓመት ኬንያዊቷ ኔሊ ናይሱላ ሲሮኒካ ልጅ መውለድ እቅዷ ሆኖ አያውቅም። ኔሊ ለዚህ ነው በማህፀኗ ልጅ እንዳይፈጠር የሚያደርገውን ሕክምና ያደረገችው። በዚህ ሕክምና የመጣ መካንነት ፈጽሞ የሚቀለበስ አይደለም። ባለፈው ጥቅምት ወር በህይወት ዘመኗ ፈጽሞ እርግዝና እንዳይፈጠር በሚያደርገው የሕክምና ሂደት ውስጥ አልፋለች። የሂደቱ ቱባል ሊጌሽን የሚሰኝ ሲሆን የዘር እንቁላሎች ወደ ማህፀን የሚሄዱበትን መተላለፊያ የማቋረጥ ቀዶ ሕክምና ነው። ይህ ማለት አንዲት ሴት በማህፀኗ ውስጥ ሽል የሚፈጠርበትን በር እስከ መጨረሻው መዝጋት እንደማለት ነው። አሁን ነፃነት ተሰምቶኛል የምትለዋና በአንድ መስሪያ ቤት ተቀጥራ የምትሰራው ወጣት ሂደቱ መጪው ጊዜ የራሴ ብቻ እንደሆነ ያረጋገጥኩበት ነው ስትል ተናግራለች። ሕክምናው የእንቁላል መተላለፊያን በመቁረጥ ሴቶች በቋሚነት መውለድ እንዳይችሉ የሚያደርግ ሲሆን አንዳንድ ጊዜ መተላለፊያን የመቋጠር ሂደት ተብሎም ይገለጻል። ከአውሮፓውያኑ 2020 እስከ 2023 ባሉት 3 ዓመታት በምስራቅ አፍሪካዊቷ አገር በግርድፉ 16000 የሚሆኑ ሴቶች የእንቁላል መተላለፊያቸውን እንዲቋረጥ በማድረግ በዘላቂነት የሚያመክነውን ሕክምና እንዳደረጉ የኬንያ ጤና ሚኒስቴር መረጃ ያመለክታል። ሆኖም ግን ይህንን ሕክምና ካደረጉት ሴቶች መካከል ምን ያህሎቹ ቀደም ሲል ልጅ ይኑራቸው አይኑራቸው የሚገልጸው ነገር የለም። በናይሮቢ የጽንስና የማህፀን ሐኪም የሆኑት ዶክተር ኔሊ ቦሳሪ በሕክምና መሃን ለመሆን የሚመጡ ሴቶች ቁጥር እየጨመረ መሆኑን ይናገራሉ። በተለመደው መንገድ ይህንን የሕክምና ሂደት የሚወስዱት ብዙ ልጆች ያሏቸው ሴቶች ነበሩ የሚሉት ዶክተሯ አሁን ግን ይህ መቀየሩን ያስረዳሉ። አሁን ላይ ትንሽ የልጆች ቁጥር ያላቸው ሴቶች ለሕክምናው ሲመጡ እንመለከታለን ይላሉ። ከዚህ ሕክምና በኋላ ሴቶች መልሰው ልጅ መታቀፍ ቢፈልጉ እንኳን የመሆን እድላቸው እጅጉን የጠበበ ነው። በሕክምና ሂደት መካን መሆን ወደፊት ልጆችን መውለድ እንደማይፈልጉ እርግጠኛ የሆኑ ሴቶች ብቻ እንዲያልፉበት የሚመከረው ለዛም ነው። ሐኪሞች በዚህ መልኩ የሚደረግ መካንነትን አያበረታቱም። ምክንያቱም አንዴ ከሆነ በኋላ የመቀልበስ እድሉ በጣም ጠባብ ነው ይላሉ የጽንስና ማህፀን ሐኪሟ። ኔሊ የመጣችው በርካታ አባላት ካሉበት ቤተሰብ ሲሆን በኬንያ ሴት ልጆች እንዲወልዱ በከፍተኛ ሁኔታ ቢጠበቅም ይህ ጫና አላሳደረብኝም ትላለች። አባቷ ትምህርት ላይ እንድታተኩርና የንባብ ፍቅር እንዲኖራት ትልቅ አስተዋጽኦ ማበርከታቸውን በመግለጽ ታመሰግናቸዋለች። እንደ ቶኒ ሞሪሰን፣ አንጀላ ደፊዝ እና ቤል ሁክስ ያሉ የአሜሪካ ፌሚኒስት ጸሐፊያን አይኗን እንደከፈቱላትም ትናገራለች። ከልጆች ጋር ያልተያያዙ የሴቶች ህይወት ታሪክ ይመስጠኛል። እንዲህ አይነቱ ህይወት ሊኖር እንደሚችል ተረድቼበታለሁም ትላለች። ይህንን በሕክምና መካን የመሆን እቅድ ለአመታት ስታውጠነጥን ብትቆይም በቂ ገንዘብና የተረጋጋ ስራ እስክታገኝ ድረስ ቆይታለች። ይህ ሕክምና በግል የሕክምና ተቋማት 30,000 የኬንያ ሽልንግ ወይም $230 ይጠየቅበታል። ኔሊ በዓለም ዙሪያ የሴቶች መብት እየተሸረሸረ እንደሆነ ታምናለች። ለዚህም በአውሮፓውያኑ 2022 በአሜሪካ ሴቶች ጽንስ የማቋረጥ ህገ መንግስታዊ መብታቸው መነሳቱን አስታውሳ ይህ ለውሳኔዋ አንዱ ምክንያት እንደሆነ ትናገራለች። ሴቶች የራሳቸው ሰውነት ራሳቸው የመቆጣጠር መብታቸው ሌላም ቦታ ሊነካ ይችላል የሚለው ስጋት በሕክምና ሂደቱ እንድታልፍ አድርጓታል። ውሳኔውን ለቤተሰቦቻቸው ስትነግራቸውም
ብዙም አልተገረሙም። ምክንያቱም ሁልጊዜም ልጆች የሌሉበት ህይወትን መምራት እንደምትፈልግ ትነግራቸው ስለነበረ ነው። ስለ ፍቅር ግንኙነትስ ምን ታስቢያለሽ ተብላ ስትጠየቅ ትከሻዋን በመስበቅ ስለሱም እስካሁን እያሰብኩበት ነው ብላለች። ህፃናት የሌሉበትን ህይወት እፈልጋለሁ የምትለው ኔሊ ብቻ አይደለችም። በልማድ ሴትነትን ከእናትነት ጋር የማገናኘት እሳቤ እየተገዳደሩ ያሉ ሌሎች ሴቶችም አሉ። በማህበራዊ ሚዲያዎች ላይ ከመውለድ ይልቅ በሕክምና መምከን እንደሚመርጡ በአደባባይ የሚናገሩ ሴቶች ይታያሉ። ከነዚህ መካከል የንድፍ ባለሙያዋና የፖድካስት አዘጋጇ ሙቶኒ ጊታው ትገኝበታለች። ባለፈው ዓመት የካቲት ወር በሕክምና መካን የሆነችበትን ሂደትና ስለ ውሳኔዋ የሚገልጽ 30 ደቂቃ ቪዲዮ በዩቲዩብ ላይም አጋርታለች። ልጅ አልፈልግም ብዬ ለመጀመሪያ ጊዜ ገለጽኩት 10 ዓመቴ አካባቢ ይመስለኛል ስትል ትናገራለች። እናቷ ያኔ ድርስ እርጉዝ ነበረች። እናም ያንን ስትመለከት የኔ መጪ ጊዜ ምን ሊመስል ይችላል የሚል ጭንቀት የወለደው ጥያቄ ተፈጠረባት። ምርጫዬን የሚያከብር አጋር ሳገኝ ዓለምን እየተጓዝኩ ስመለከትና ልጆች የሌሉበትን ህይወት በወደፊቱ ህይወቴ ውስጥ እመለከታለሁም ትላለች። ልክ እንደ ኔሊ ሁሉ ሙቶኒም ይህ ውሳኔ የመጣው ህይወትን በራሷ መንገድ ለመኖር ከመወሰን ነው። የእርግዝና መቆጣጠሪያ እንክብል ስትወስድ የሚፈጠርባትን ጥሩ ያልሆነ ስሜት ለማስቀረትና ቋሚ መፍትሄ ለማግኘት ጥረት ስታደርግ ነው ይህንንም ሕክምና ሂደት ያገኘችው። አሁን ላይ የፍቅር አጋር የሌላት ዲዛይነሯ በውሳኔዋ ደስተኛ እንደሆነችና የራሷን ህይወት ራሷ ብቻ እየተቆጣጠረች እንደሆነ እንደሚሰማት ትናገራለች። የ34 ዓመቷ ሴት ከዓመት በፊት ስለ ሕክምና ሂደቷ ከሰራችው ቪዲዮ ያገኘችውም ግብረ መልስ እንዳስደሰታትም ገልጻለች። ሴቶች በብዙ መንገድ ለዓለም አበርክቶ ማድረግ ይችላሉ። ይህ አበርክቶ ሁሉንም የሰው ልጆች በማሳደግ አይደለም። ምርጫ ባለበት በዚህ ጊዜ በመፈጠሬ ፈጣሪን አመሰግናለሁ ስትልም ገልጻለች። እናንተስ ይህንን ሀሳብ እንዴት ትወስዱታላችሁ? ይህ ሕክምና ኢትዮጵያ ውስጥ ቢስፋፋስ ምን የሚሆን ይመስላችኋል? ሀሳባችሁን በኮሜንት ንገሩኝ።